ንግግር አይደለም ማቀው በህይወቴ ላይ አይቼዋለሁ። ቀበተማት ጅሬኛ ኮረተርጊራ ቀበተማት አሞስ ከሰ ደቅጠኒ ወዱብስተኒ ዋቀዮ ባየ ደከመቶ እግዚአብሔር በጣም ይቆጣልና እንደዚህ አታድርጉ፣ እንደዚህ የምታደርጉ ከሆነ በእሳት ጨርሳችኋለሁ፣ እንደዚህ አድርጌ ጨርሳችኋለሁ ይላል እና እንዳለው ደግሞ ያደርጋል። ከዛ ደግሞ ያዝናል፣ እንደዛ በማድረጉ ያዝናል፣ ይራራላችኋል። እግዚአብሔር ለምንድን ነው የሚቆጣው? ለምንድን ነው እንደዚህ የሚያደርገው ብላችሁ ካላችሁ በጣም ጻድቅ ስለሆነ በጣም ንጹህ ስለሆነ ኃጢአት የሚባል አጠገቡ መድረስ ስለማይችል ይቆጣል። በቃ የኔ የሚላቸውን ለራሱ የፈጠራቸውን ሰዎች ኃጢአት ሰርቶ ሲያዛዝኑት በቃ ይቆጣል። ኃጢአትና እግዚአብሔር በምንም ነገር ሊገናኙ ስለማይችሉ በምንም አይገናኙ። እሱ ጻድቅ ነው፣ በቃ ጻድቅ ነው። መላእክቶች ለዚህ ነው ፊታቸውን ሸፍነው ቀንና ሌሊት አንተ ጻድቅ ነው የሚሉት። እሱን ማየት የማይፈልግ እኮ የለም። ሁሉም ይፈልጋል እኮ፣ ግን በቃ ማየት አልቻሉ። ማየት ስላልቻሉ በቃ ፊታቸውን ሸፍነው። ሙሴ ላይክ ፈልጋለሁ ሲለው እኔን የሚያይ ሰው እኮ መኖር አይችልም፣ እኔን አይቶ ማንም መኖር አይችልም አለው። ራሱን መደበቅ ፈልጎ አይደለም፣ ራሱን መሸሸግ ፈልጎ አይደለም፣ ግን በቃ እሱን አይቶ መኖር ስለማይቻል ይሄን ስለሚያውቅ በቃ እኔን ማየት እኮ አትችልም፣ እኔን ያየ እኮ መኖር አይችልም። ሃሌሉያ። ብዙ ስለ እግዚአብሔር ማወራው ነገር አለኝ፣ ብዙ በውስጤ ሞላለ። ሰዓትም አይበቃኝም፣ ግን እኔ እንዳወራውት አይደለም። እግዚአብሔር እኔ ካልኩለት በላይ ነው። እውነት አሁን ባልኩት እግዚአብሔርን እንዳትገምቱ። የሆነ ጊዜ መንገድ ላይ እየሄድኩኝ የሆኑ ሰዎች ይሰዳደባሉ ምናምንና እነሱ ጋር ስለተገኘው ብቻ ራሴን ተጸየፍኩኝ። ማለት እኔ አልተሳደብኩም እኮ እነሱ ካደረጉት ነገር እኔ ምንም፣ ግን እዛ ቦታ ስለተገኘው ብቻ በጣም ራሴን ተጸየፍኩኝና ለምንድን ነው አልኩኝ። እኔ እንደሆነ አልተናገርኩ አልተሳደብኩ፣ ለምንድን ነው ራሴን የጠላሁት የተጸየፍኩት አልኩኝ። እና የሆነ ነገር መጣልኝ። እግዚአብሔር ከዛ ሁሉ ክብር ወደዚህ ምድር ሲመጣ